ሰላም እንዴት ናችሁ? የመክፈያ ነጋዴ መተግበሪያ ተጠቃሚዎች፣ በዚህ አጋዥ ቪዲዮ የምናሳያችሁ እንዴት መክፈያ ነጋዴ አፕን በመጠቀም ገቢውንና ወጪውን በቀላሉ መመዝገብ እንደምትችሉ ይሆናል። መጀመሪያ የመክፈያ መተግበሪያውን ትከፍቱታላችሁ። በመቀጠል ፋይናንስ ወደሚለው ገጽ ላይ በመሄድ አዲስ ወጪ ወይም ገቢ ለመመዝገብ የመደመር ምልክቱን ይጫናሉ። ከዛም የገቢ ወይም የወጪውን ቀን ይመርጣሉ። በመቀጠል ገቢ ወይም ወጪውን በመንካት ምን እንደሚመዘግቡ ይመርጣሉ። ከዛም የገንዘቡ መጠንና ስለ ገቢ ወይም ወጪው ማስታወሻ ያስገባሉ። በመቀጠል ከገቢው ወይም ከወጪው ጋር የተገናኘ ደረሰኝ ፎቶ ወይም የሂሳብ ማስረጃ ያይዛሉ። ከዛም በምን አይነት የክፍያ ሁኔታ ማለትም በጥሬ ገንዘብ ወይም በሌሎች የክፍያ ስርዓት አማራጮች እንደተጠቀሙ ይመርጣሉ። በመቀጠል ምድቡን በራሱ በመጨመር እንደ የቤት ኪራይ፣ የፍጆታ ክፍያ ወይም ደሞዝ በማለት የገቢውንና የወጪውን ምድብ ይመርጣሉ። በመጨረሻ ገቢ ወይም ወጪውን ለመመዝገብ አስቀምጥ የሚለውን ይጫናሉ። የፋይናንስ ሪፖርቱን በራሱ አስቦ ያዘምናል። የሆነው መክፈያ መተግበሪያን በመጠቀም ገቢውንና ወጪውን በተሳካ ሁኔታ መዝግበዋል። ገንዘቡ ከየት እንደሚመጣና ወዴት እንደሚሄድ ይከታተላሉ። ይህም ንግዱን ሙሉ በሙሉ እንዲቆጣጠሩ ያደርጉታል። ብልህ ውሳኔዎችን ለማድረግ መረጃውን በመክፈያ ነጋዴ አፕ ላይ በየቀኑ ይመዝግቡ።